ዓለማችንን እጅግ ከፍተኛ ስጋት ውስጥ የጣለ መግለጫ ከቴህራን ተሰምቷል። በይፋዊ መረጃ መሰረት በቅርቡ ለተሰነዘሩ ጥቃቶች ምላሽ ለመስጠት የኢራን ከፍተኛ ወታደራዊ እዝ ስትራቴጂካዊ የሆርሙዝ ወሽመጥን ሙሉ በሙሉ መዝጋቱን አስታውቋል። ይህ ወሽመጥ በዓለም ላይ ካሉ እጅግ ወሳኝ የነዳጅ መጓጓዣ መስመሮች አንዱ በመሆኑ መዘጋቱ በዓለም ኢኮኖሚ ላይ ከባድ ቀውስ ሊያስከትል ይችላል ተብሎ ይፈራል። የኢራን ባለስልጣናት ማንኛውም በዚህ የውሃ መስመር ለማለፍ የሚሞክር መርከብ ጥቃት ሊሰነዘርበት እንደሚችል ጠንካራ ማስጠንቀቂያ አስተላልፈዋል። በሌላ በኩል በዚሁ ቀጠና አዲስ የዲፕሎማሲ ተስፋ ታይቷል። እንደተመለከተው የኢራን የውጭ ጉዳይ ሚኒስቴር አባስ አርጊቺ ከአሜሪካ ጋር ያለውን ጦርነት ለማቆም የሚረዳው የመግባቢያ ስምምነት ከመቼውም ጊዜ በላይ ተቃርቧል ብለዋል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስታዊ መገናኛ ብዙሃን የስምምነቱን ዝርዝር አውጥተዋል በማለት የሐሰት ዜና ሲሉ ወቅሰውታል። ይህ በእንዲህ እንዳለ የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ በሁለት ሀገራት መካከል የተደረገው የሰላም ስምምነት የመጨረሻ ጽሑፍ ላይ መድረሳቸውን ቀጣይ እርምጃዎች ብቻ መቅረታቸውን ገልጸዋል። በመካከለኛው ምስራቅ ያለው ደም መፍሰስ አሁንም አላበቃም። እንደሚያሳየው እስራኤል በሊባኖስ ላይ የምትሰነዝረው ጥቃት በቀጠለበት በዚህ ወቅት ካለፈው መጋቢት ወር ጀምሮ የሟቾች ቁጥር ቢያንስ 3711 ደርሷል። በተጨማሪም 11480 ሰዎች የቆሰሉ ሲሆን በቅርብ በተሰነዘረ ጥቃት 2 የአምቡላንስ ባለሙያዎች ጭምር ተጎድተዋል። በሊባኖስ ውስጥ ያለው የውስጥ ፖለቲካም ተባብሷል። በመረጃ መሰረት የሊባኖስ ነጻ አርበኞች ንቅናቄ መሪ ጀብራል ባሲል ሂዝቡላ ከ2006 ጦርነት ጀምሮ ስህተቶችን መስራቱን አምኗል ብለዋል። ይሁን እንጂ የትኛውም የሊባኖስ ወገን ስህተት ቢሰራ ይህ ስህተት ከእስራኤል ጎን ለመቆም ምክንያት ሊሆን አይችልም ብለዋል። ባሲል አክለውም በሊባኖስ ጦርነት የከፈተችው ኢኮኖሚዋን ማህበራዊ መዋቅሯን እያደቀቀች ያለችው እስራኤል መሆኗን ተናግሯል። የሊባኖስ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር በቀጥታ ለመነጋገር ከወሰኑ በኋላ በሀገሪቱ ማህበረሰብ ትልቅ መነቃቃት ተፈጥሯል። በአራተኛው ዙር የቀጥታ ንግግር ሁለቱም ወገኖች ሂዝቡላ ተኩስ አቁም ሙሉ በሙሉ እንዲያቆም የሚያስገድድ ተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በተግባር ግን አሁንም ውጊያው ቀጥሏል። ቀጣዩ የሁለት ሀገራት የሰላም ንግግር ሁሉን አቀፍ ስምምነት ላይ ለመድረስ ለሰኔ 22 ቀን የተቀጠረ መሆኑ ታውቋል። አሁን ደግሞ ወደ ላቲን አሜሪካ እንሸጋገር። በተገለጸው መሰረት የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካው ጦር ትሬንዳርግ የተባለውን የቬንዙዌላ አደገኛ የወንበዴ ቡድን መሪ ኤክታል ፍሎረስን መግደሉን አስታውቋል። ትራምፕ የጋራ ወታደራዊ እርምጃ ከቬንዙዌላው መንግስት ጋር በመተባበር የተከናወነ መሆኑን ገልጿል። የቬንዙዌላው መንግስት ፍሎረስ በፍሎረስ ግዛት ውስጥ ከወንበዴ ቡድኖች ጋር በተደረገ የተኩስ ልውውጥ መገደሉ ተረጋግጧል። ስለዚህ ስልታዊ ጥቃት የአሜሪካ መከላከያ ሚኒስቴር ፔቴጌስ ማብራሪያ ሰጥቷል። መሰረተ ጥቃቱ የተፈጸመው በቬንዙዌላ ውስጥ በሚገኙ የቡድን ይዞታ ላይ ነው። ይህ ትሬንዳርግ የተባለው ቡድን በደቡብ አሜሪካና በአሜሪካ ውስጥ ከ7000 አባላት በላይ ያሉት ሲሆን በዶናልድ ትራምፕ አስተዳደር የአሸባሪነት ፈርጃ ተሰጥቶታል። እንደ ኢኳዶር፣ አርጀንቲና፣ ፔሩና ካናዳ ያሉ ሀገራትም ቡድኑን በአሸባሪነት ፈርጀውታል። የዚህ የወንበዴ መሪ የኋላ ታሪክ ተዘርዝሯል። ፍሎረስ በ2023 ከቬንዙዌላው ቶክረም ማህበረሰብ እስር ቤት ያመለከተ ሲሆን በኒውዮርክ ፍርድ ቤት ባሉበት ከባድ ወንጀሎችና አሸባሪዎች በመርዳት ተከሶ ነበር። ይሁን እንጂ ዋሽንግተን በፓሲፊክና በካሪቢያ ባህር ላይ ባሉ ትናንሽ ጀልባዎች ላይ በሰነዘረችው ጥቃት ቢያንስ 207 ሰዎች የተገደሉ ሲሆን የሟቾች ቤተሰብ ግን የተገደሉ ሰዎች ወንበዴዎች ሳይሆኑ ተራ አሳ አጥማጆች ናቸው በማለት እየተከራከሩ ይገኛሉ። በመጨረሻም የሰፈረው መረጃ እጅግ አስገራሚ የፖለቲካ ክስተትን ያሳያል። እነዚህ በአሜሪካ የሚፈጸሙ ጥቃቶች በዓለም አቀፍ ሕግ ያለ ፍርድ የሚፈጸሙ ግድያዎች ናቸው በሚል በህግ ምሁራን እየተተቹ ይገኛሉ። በተጨማሪም ባለፈው ጥር ወር ላይ የአሜሪካ ወታደሮች የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን ሲሊያ ፍሎረስ በካርካስ ከሚገኙ መኖሪያ ቤታቸው በድንገተኛ ወረራ አፈነው መውሰዳቸውንና አሁን ላይ ማዱሮን በአሜሪካ የህግ ማጓጓዝ ክስ እየተጠባበቀ መሆኑ ይታወቃል። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁንና አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ዜና እስከምንገናኝ ሰላም ቆዩ።